ሰላም ሰላም ለእናንተ ውድ ቤተሰቦቼ እንኳን በሰላም መጣችሁ። ዛሬ ደግሞ ይዤላችሁ የመጣው አማርኛ ቪዲዮ ነው። አማርኛ ቪዲዮ ከመጨረሻ ጀምሬ ወደ መጀመሪያ ነው፣ ያ ማለት ከቀኝ ወደ ግራው ማለት ነው። ስለዚህ ምን ያህሎቻችን እንችላቸዋለን፣ እንደነዚህ አድርገን መቁጠር ምን ያህላችን እንችላለን ልላችሁ ራሳችሁን የምትገመግሙበት፣ ራሳችሁን የምትፈትሹበት፣ እንዲሁም ለራሳችሁ እርማት የምትሰጡበት ቪዲዮ ነው ይዤላችሁ የመጣው። ቪዲዮዎችን ላይክ በማድረግና እንዲሁም እስከ ሳብም አማርኛም እንዲሁም እንግሊሽ ሌሎች ቪዲዮዎችን እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ እንሁን። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁ እንዳይለየን። ወደ ቪዲዮአችን ስንገባ እንግዲህ ዛሬ እንዳልኳችሁ ምንድነው ከመጨረሻ ወደ መጀመሪያ ነው ይዤላችሁ የመጣው። ምንድነው መነሻው ማድረገው መድረሻ የነበረው። ስለዚህ አሁን እንግዲህ መጀመሪያ የምናገኛት የኻን ቤተሰብ ነው። የኻ ቤተሰብ ደግሞ ምንድነው ያመጣሁት ከመጨረሻው ወደ መጀመሪያው እንሰራለን። ስለዚህ ይችን ማን እናላታለን? የኻ ቤት መጨረሻ ድምጿ ሆ ነች። ስለዚህ ንባባችን ይጀምር ወይም ፊደል ቆጠራችን ከማን ይጀምራል? ከሆ ይጀምራል። ስለዚህ ሆ ስድስተኛ ድምጽ ህ፣ አምስተኛ ድምጽ ሄ፣ አራተኛ ድምጽ ሃ፣ ሶስተኛ ድምጽ ሂ፣ ሁለተኛ ድምጽ ሁ፣ የመጀመሪያ ድምጽ ሃ ብለን የኻ ቤትን ከመጨረሻ ወደ መጀመሪያ እንደዛ አድርገን መቁጠር እንችላለን ማለት ነው። እንደዛ አድርገን መቁጠር እንችላለን። ስለዚህ ሁለተኛው የምናገኘው ለ ነች። ስለዚህ ለ ደግሞ ካለ የመጨረሻዋ ወይም ለመጨረሻ የምናገኛት እቺ ሰባተኛ ድምጿ ለ ሰባተኛ ድምጽ ሎ ነው የምንላት። ስለዚህ ሎ፣ ስድስተኛ ድምጽ ል፣ አምስተኛ ድምጽ ሌ፣ አራተኛ ድምጽ ላ፣ ከዛ ሶስተኛ ድምጽ ሊ፣ ሁለተኛ ድምጽ ሉ፣ ከዛ የመጀመሪያ ድምጽ ለ ብለን እነዚህም ከመጨረሻ ወደ መጀመሪያ በዚህ መንገድ ማንበብ እንችላለን ማለት ነው። ስለዚህ የለቤቶች በሶስተኛው የምናገኛት ሐመርኳ ወይም ሁለተኛዋን ሀ ሞክሼውን ሀ ነው ማለት ነው። ስለዚህ የሐመርኳ ወይም ሁለተኛዋ ሀ ደግሞ ሰባተኛ ድምጿ ይች ነች። ስለዚህ አንድ እግሯ ረዥም ይሆንና ሌሎች ሁለቶቹ ምን ይሆናሉ? አጭር ይሆናሉ። ስለዚህ ይችን ሆ እንልና ስድስተኛ ድምጿን ህ፣ ሄ፣ አራተኛ ድምጿን ሃ፣ ሶስተኛ ድምጿን ሂ፣ ሁለተኛ ድምጿን ሁ፣ ከዛ የመጀመሪያ ድምጿ ሀ ብለን እነዚህ አራተኛውና ስንተኛው አራተኛውና መጀመሪያው የኻ ቤቶች ተመሳሳይ ስለሆኑ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ ብለን መቁጠር እንችላለን ማለት ነው። በአራተኛ ደረጃ የምናገኛት መን ነው። የመቤት ደግሞ መጨረሻ ድምጿ ማነች ከተባለ እዚህ ላይ እንደምታዩት ማነች? ሞ ነች። ስለዚህ ከሞ ተነስተን እንቆጥራለን ማለት ሞ፣ ን፣ ሜ፣ ማ፣ ሚ፣ ሙ፣ የመጀመሪያ ድምጿ መ ብለን እነዚህ የማን ቤቶች ናቸው? የመድምጽ ከመጨረሻው ወደ መጀመሪያው ስንላቸው ማለት ነው። ስለዚህ እንደዚህ አድርጋችሁ ድምጾችን በደንብ ምን ማለት አለባችሁ? መደጋገም መልመድ ይኖርባችኋል ማለት ነው። መልመድ ይኖርባችኋል። ወደ ቀጣይ ስላይድ ስንሄድ ወይም ሰን ነው የምናገኛት፣ ንጉሱ ሰን ነው የምናገኛት። እነዚህ ሰዎች ሁለት አይነት ሰን ያሉት ነገር ግን ምንድናቸው? ሳት ሰንና ንጉሱ ሰን እንላቸዋለን። ስለዚህ ይችኛዋ ንጉሱ ሰነች ሲሆን ንባባችን አሁን የሚጀምረው ፊደል ቆጠራችን ከሰ ሳይሆን ከማን ነው የምንጀምረው? ከሶ ነው ማለት ነው። ምክንያቱም የሰ ሰባተኛ ድምጽ ሶ ስለሆነ ማለት ነው። ስለዚህ ይህ ያለ ሶ ይመስላል። ስድስተኛ ድምጽ ስ፣ ከዛ አምስተኛ ድምጽ ሴ፣ አራተኛ ድምጽ ሳ፣ ሶስተኛ ድምጽ ሲ፣ ሁለተኛ ድምጽ ሱ፣ የመጀመሪያ ድምጽ ሰ ብለን ከመጀመሪያው ማለት ከመጨረሻው ወደ መጀመሪያው በዚህ መንገድ መቁጠር እንችላለን ማለት ነው። ስለዚህ ከሰ ቀጥለን ደግሞ ማን ነው የምናገኝ? ረን ነው የምናገኝ። ስንተኛ ድምጽ ማለት ነው? የረ ሰባተኛ ድምጽ ደግሞ ማን ነው? ሮ ነው። ስለዚህ ንባባችን ፊደል ቆጠራችን ከማን እንጀምራለን? ከወ እንጀምራለን። ስለዚህ ሮ ስድስተኛ ድምጽ ር፣ ከዛ ሬ፣ አራተኛ ድምጽ ራ፣ ሶስተኛ ድምጽ ሪ፣ ሁለተኛ ድምጽ ሩ፣ የመጀመሪያ ድምጽ ረ ብለን ከመጨረሻ ወደ መጀመሪያ በእንደዚህ መንገድ እንቆጥራለን። አሁን ይሄን ስንገለብጠው ምንድነው የሚሆነው? ረ፣ ሩ፣ ሪ፣ ራ፣
ሬ ሮ ነው። ግን እኔ ከማን የተነሳሁት? ከሮ ነው የተነሳሁት፣ ከመጨረሻ ወደ መጀመሪያ ማለት ነው። ቀጣይ ሰን ነው የምናገኛት። የሰ ቤተሰብ ደግሞ ይቺ ደግሞ ሳቱ ሰነች። ስለዚህ የዚች ደግሞ መጨረሻ ድምጿ ማነች? ሶ ነች። ስለዚህ ይችን ትመስላለች። ንባባችንም ከማን ይጀምራል? ከሶ ይጀምራል። ስለዚህ ሶ ስ ሴ ሳ ሲ ሱ ሌላው ደግሞ ሰ። የመጀመሪያው ድምፅ ሰ ብለን እናነባለን ማለት ነው። ከሰ ቀጥለን ደግሞ ማንን ነው የምናገኘት? የሸ ቤተሰብ ነው የምናገኝ። ሸ ደግሞ የመጨረሻ ድምጿ ማን ትሆናለች? ሾ ትሆናለች። ስለዚህ ንባባችን ከማን ይጀምራል? ከዚች ከሾ እንጀምራለን ማለት። ስለዚህ ሾ፣ ሺ፣ ሼ፣ ሻ፣ ሺ፣ ሹ፣ ሸ የመጀመሪያ ድምፅ ሸ ብለን በዚህ መንገድ ከመጨረሻ ወደ መጀመሪያ ማንበብ እንችላለን ማለት ነው። ማንበብ እንችላለን። ስለዚህ እነዚህ እንደዚህ ያደረጋችሁ እየደጋገማችሁ እናንተ ከመጀመሪያ ወደ መጨረሻ ብቻ አይደለም ከመጨረሻም ወደ መጀመሪያ በዚህ መንገድ በደንብ መቻል ይኖርባችኋል ማለት። ስለዚህ ሸ ብለን ማንኛውም ቃል ነው የምናገኝ። ስለዚህ የቀ ሰባተኛ ድምፅ ደግሞ ቆ ነው። ይህን ይመስላል ማለት ነው። ቆ ከዛ ኤ ቃ ሲ ቁ ብለን ከመጨረሻ ወደ መጀመሪያ በዚህ መንገድ ማንበብ እንችላለን ማለት ነው። በዚህ መንገድ ማንበብ እንችላለን። ሶ ከቀጠለን ማን ነው የምናገኝ? በን ነው የምናገኝ። የበ ሰባተኛ ድምፅ ደግሞ ማን ነው? ቦ ነው የሚሆን። ስለዚህ ንባባችን ፊደል ቆጠራችን ከማን ይጀምራል? ከቦ ይጀምራል ማለት። ስለዚህ ቦ፣ ብ፣ ቤ፣ ባ፣ ቢ፣ ቡ እዛ መጀመሪያ ድምፅ ደግሞ በብለን እነዚህን ማንበብ እንችላለን ማለት ነው። ስለዚህ እስከምትለምዷቸው ድረስ ድምፃቸው እስከምትይዙ ድረስ ምናለት አለባቸው በደንብ መደጋገም ይኖርባቸዋል ማለት። ስለዚህ ከበቀጥለን የምናገኛት ማን ነው? ተን ነው የምናገኛት። ስለዚህ የተ ሰባተኛ ድምፅ ደግሞ ይቺ ነች። ሶ ማን እንላታለን? ቶ እንላታለን። ቶ ከዛ ት፣ ቴ፣ ታ፣ ቲ፣ ቱ ብለን እነዚህ የመጀመሪያ ድምጾቹ ከመጨረሻ ድምፁ ተነስተን እስከ መጀመሪያ ድምጾቹ የተ ቤተሰቦች ብለን እንቆጥራለን ማለት ነው። ሶ ከዚህ ቀጥለን ደግሞ ማንን ነው የምናገኝ? ለን ቤተሰቦች ነው የምናገኝ። የቸ ቤተሰቦች የቸ ቤተሰብ ደግሞ የመጨረሻዋ ድምፅ ማነች? ቾ ነች። ስለዚህ ንባባችን ከምን ይጀምራል? ከቾ ይጀምራል ማለት ነው። ስለዚህ ቾ፣ ቺ፣ ቼ፣ ቻ፣ ቺ፣ ቹ፣ ቸ ብለን የቸ ቤተሰቦችን ሰባቱን ድምፅ ከመጨረሻ ወደ መጀመሪያ በእንደዚህ መንገድ ማንበብ እንችላለን ማለት ነው። ስለዚህ ማንበብ መጻፍ ለመለማመድ እናንተን ይመስላል ማለት ነው። ሶ ቀጣይ የምናገኛት ሶስተኛዋን ሀ ወይም ብዙ ሀን ሀ የምንላትን የሀዎችን ሞክሸውን ፊደሎች ነው። ስለዚህ የሀ ሞክሸ ፊደሎች ደግሞ ወይም የሀ ድምፅ ደግሞ መጨረሻዋ ሰባተኛዋ ድምፅ ማን ነው የምትሆነው? ሆ ነው የምትሆነው። ስለዚህ ሆ ስንል በዚህ መንገድ እንጽፋለን። ህ ስድስተኛ ድምፅ፣ ሄ ስንተኛ? አምስተኛ ድምፅ፣ ሀ አራተኛ ድምፅ፣ ሂ ሶስተኛ ድምፅ፣ ከዛ ሁ ሁለተኛ ድምፅ፣ ሀ ስንል የመጀመሪያ ድምፅ፣ ሂ አራተኛውና የመጀመሪያው ተመሳሳይ ድምፅ ስላላቸው ማለት ነው። የምናገኛት ንን ነው የምናገኛት። ይህን ሰባተኛ ድምፅ ደግሞ ወይም መጨረሻዋ ከማን ነው የምናገኝ? ማነት? ኖ ነች። ኖ ኖ። ስለዚህ ኖ፣ ን፣ ኔ፣ ና፣ ኒ፣ ኑ፣ ነ ብለን እነዚህም ስንት ናቸው? ሰባት የነ ቤቶች ከመጨረሻ ወደ መጀመሪያ ወይም ከግራ ወደ ቀኝ በእንደዚህ መንገድ መቁጠር እንችላለን ማለት ነው። ከነ ቀጥለን የምናገኛት ማንን ነው? ኔን ነው የምናገኛት። ኔን ነው የምናገኛት። የኘ ሰባተኛ ድምፅ ማለት ደግሞ ማለች? ኞ ነች። የኘ ሰባተኛ ድምፅ ማለት ኞ ነች። ስለዚህ ኞ፣ ኒ፣ ኜ፣ ኛ፣ ኒ፣ ኑ፣ ኘ ብለን እነዚህ የኘ ቤቶችን ከመጨረሻው ወደ መጀመሪያው በእንደዚህ መንገድ መቁጠር እንችላለን ማለት ነው። ከኘ ቀጥለን የምናገኘው የአን ቤተሰብ ነው። የአ ቤተሰብ ደግሞ መጨረሻው ወይም ሰባተኛው ድምፅ ማን ነው? ኦ ነው። ስለዚህ ንባባችን ከማን ይጀምራል ማለት ነው? ከኦ ይጀምራል ማለት ነው። ስለዚህ ኦ፣ እ፣ ኤ፣ አ፣
ኢ ኡ አ ብለን የአ ቤቶችን በዚህ መንገድ ማንበብ እንችላለን ማለት። ስለዚህ የአ ቤትም ሁለት አይነት አ ነው ያለ፣ አልፋው አ እና አ የምንለው ሞክሼ ማለት ነው። ነገር ግን በዚህ መንገድ ድምጻቸው ተመሳሳይ ነው። በዚህ መንገድ እናያለን ማለት ነው። ወደ ቀጣይ ስላይድ ስንሄድ ማለት ነው ከአ ቀጥለን ከን እናገኛለን። ከአ ቀጥለን ከን እናገኛለን። ስለዚህ የከ ሰባተኛ ድምጽ ማለት ደግሞ ወይም መጨረሻዋ ማነች? ሆነች። ስለዚህ ፊደል ቆጠራችን ከማን ይጀምራል ከተባለ ከኮ እንጀምራለን ማለት። ስለዚህ ኮ ክ ኬ ካ ኪ ኩ ከ እነዚህ የከ ቤቶች ብለን እናነሳቸዋለን ማለት። ስለዚህ ከቀጥለን ደግሞ የምናገኛት ማንን ነው? ኸ ነው የምናገኛት። የኸ ሰባተኛ ድምጽ ማለት ደግሞ ሆ ነች። ስለዚህ ንባባችን ፊደል ቆጠራችን ከማን ይጀምራል? ከሆ ይጀምራል። ስለዚህ ሆ ህ ሄ ሃ ሂ ሁ ኸ ብለን እነዚህን ከሆ ተነስተን እስከ ኸ ድረስ የኸ ቤተሰቦችን እንቆጥራለን ማለት። ስለዚህ ከኸ ቀጥለን ደግሞ ማንን እናገኛለን? ወን እናገኛለን። የወ ሰባተኛ ድምጽ ማለት ደግሞ ይቺ ነች። ወ ነው። ድምጿ ትንሽ ይቀራረባል። የመርዘም የማጠር እና የመቆየት ጉዳይ ነው እንጂ ከመዚ ትንሽ ይቀራረባል። ወ ው ዌ ዋ ዊ ው ወ ብለን እነዚህን የወ ቤቶችን በዚህ መንገድ ማንበብ እንችላለን ወይም ማለት እንችላለን። ስለዚህ እናንተ ደጋግማችሁ በማለት ድምጻቸውን ቅርጻቸውን መያዝ ይኖርባቸዋል ማለት ነው። ስለዚህ ቀጣይ የምናገኛት አይኑ አ የምንላትን ወይም የአን ሞክሼዎች ነው ማለት። ስለዚህ የአ ሞክሼ ሰባተኛ ድምጽ ደግሞ ኦ ነው። ስለዚህ ንባባችን ከማን ይጀምራል? ከኦ ይጀምራል። ስለዚህ ኦ እ ኤ አ ኢ ኡ አ ብለን እነዚህ የአ ቤቶች ከመጨረሻ ወደ መጀመሪያ ስንቆጥራቸው ይህን ይመስላሉ ማለት ነው። ከአ ቀጥለን ምናገኝ የዘ ቤት ነው የምናገኝ። የዘ ቤት ደግሞ መጨረሻ ድምፁ ወይም ሰባተኛዋ ድምፁ ማን ነው? ዞ ነው የሚሆን። ስለዚህ ንባባችን ከማን ይጀምራል? ከዞ ይጀምራል። ስለዚህ ዞ ዝ ዜ ዛ ዚ ዙ ዘ። ስለዚህ ከዘ ተነስተን ማነው ከዞ ተነስተን ንባባችን ማን ላይ እናቆማለን? ዘ ላይ እናቆማለን ወይም ዘ ላይ እንጨርሳለን ማለት ነው። ከዘ ቀጥለን ዥ ነው የምናገኛት። የዥ ሰባተኛ ድምጽ ማለት ደግሞ ዦ ነው። ዦ ነው። ስለዚህ ይሄን ይመስላል። ንባባችን ከዦ እንጀምራለን። ዦ ዢ ዤ ዣ ዢ ዡ ዠ ብለን እነዚህን የዠ ቤቶችን በዚህ መንገድ እናነባለን ማለት ነው። በዚህ መንገድ እናነባለን። ቀጣይ ከዠ ቀጥለን ማለት ነው የምናገኝ ኤ ነው የ ነው የምናገኘው። የየ መጨረሻ ድምጽ ደግሞ ማነች? ዮ ነች። ዮ ዮ ዮ ይ የ ያ ይ ዩ የ ብለን እነዚህ የቤቶችን በዚህ መንገድ ማንበብ እንችላለን። እናንተም መደጋገም ይኖርባችኋል ማለት ነው። እናንተም መደጋገም ይኖርባችኋል። ከዛ ከየቀጥለን ማንን የምናገኘው? ደን የደ ቤተሰብ ነው የምናገኝ። ደ ደግሞ የደ መጨረሻ ድምጽ ደግሞ ማን ነው ከተባለ ዶ ነው የሚሆን። ስለዚህ ፊደል ቆጠራችን ከማን ይጀምራል? ከዶ ይጀምራል ማለት። ስለዚህ ዶ ድ ዴ ዳ ዲ ዱ ደ ብለን እንቆጥራለን ወይም እናነባለን ማለት ነው። እንደዚህ ብለን እናነብ። ወደ ቀጣይ ስላይዳችን ስንሄድ ከደ ቀጥለን ማንን ነው የምናገኘው? ጀ ነው የምናገኘው። ስለዚህ ጀ የጀ ሰባተኛ ድምጽ ደግሞ ወይም መነሻው የምናደርገው ለዚህ ቪዲዮ ማንን ነው? ጆ ነው ማለት ነው። ስለዚህ ጆ ይችል ተመሰለ ጆ ጂ ጄ ጃ ጂ ጁ ጀ ብለን ሰባቱንም የጀ ቤቶች በዚህ መንገድ ጽፈን ማንበብ እንችላለን ማለት ነው። ከጀ ቀጥለን ማንን ነው የምናገኛት? ደን ነው የምናገኛት። ስለዚህ የጀ ሰባተኛ ድምጽ ደግሞ ማነች? ጎ ነች። ስለዚህ ንባባችን ከማን ይጀምራል? ከጎ ይጀምራል። ስለዚህ ጎ ግ ጄ ጋ ጂ ጉ ገ ብለን
እንቆጥራለን። የገ ቤቶችን መቁጠር እንችላለን ማለት ነው። ከገ ቀጥለን የምናገኛት ማን እናገኛለን። ስለዚህ ደግሞ የጠ ደግሞ ሰባተኛ ድምፅ ደግሞ ይችን ትመስላለች። ሰው ማን እንላታለን? ጦ እንላታለን። ሰው እዚህ መነሻ ትሆነናለች ለዛሬ ቪዲዮ ማለት። ስለዚህ ጦ ኤ አ ኢ ኡ ብለን ከመጨረሻ ወደ መጀመሪያ መቁጠር እንችላለን ማለት ነው። ከጠ ቀጥለን ማንን እናገኛለን? ጭን እናገኛለን። የጭን ሰባተኛ ድምፅ ደግሞ መጨረሻዋ ደግሞ ማለች? ጮ ነች። ስለዚህ ንባባችን ከማን ይጀምራል? ከጮ ይጀምራል። ስለዚህ ጮ፣ ጪ፣ ጬ፣ ጫ፣ ጭ፣ ጩ፣ ጨ ብለን እነዚህን መቁጠር እንችላለን ማለት ነው። እነዚህን መቁጠር እንችላለን። ቀጣይ ስንሄድ ማንን እናገኛለን? ከጨ ቀጥለን ጠ ነው የምናገኘው። የጠ ሰባተኛ ድምፅ ማለት ደግሞ ኦ ነው። ስለዚህ ኦን እንደዚህ እናገኛለን። እዚህ እንነሳለን። ኦ እ ጴ ጳ ጲ ኡ አ ብለን ምን እንላለን? እነዚህ መጠቀም እንችላለን ማለት ነው። እነዚህም ተጠቅመን ማንበብ ይኖርብናል፣ መጠቀም እንችላለን። ቀጣይ ስንሄድ ማለት ነው የምናገኝ ጸ ነው የምናገኝ። የጸ ሰባተኛ ድምፅ ማለት ደግሞ ጾ ነው። ይቺ ጸ ሁለት አይነት ጸ አለች። ሞክሸ ፊደሎችን የሚሆኑት ይችኛዋን ጸሎተ ጸ ስንላት ያችኛዋን ደግሞ ፀሐዩ ጸ እንላታለን። ስለዚህ ጾ፣ ጽ፣ ጼ፣ ጻ፣ ጺም፣ ጹ፣ ጸንና እነዚህ ምንድን ናቸው? ሁሉንም የጸ ቤቶች ወይም ሰባቱን የጸ ቤቶች በዚህ መንገድ ማንበብ እንችላለን ማለት ነው። ይቺ ማነች? ጾ ነች። ጸ ቤተሰብ ነች። ይኸው ሞክሸ ፊደሎች ያልናቸው እነዚህ ሞክሸ ፊደሎች ያልናቸው። ስለዚህ ጾ፣ ጽ፣ ጼ፣ ጻ፣ ጺም፣ ጹ፣ ጸ ብለን እነዚህን የጸ ቤቶችን እናነባለን ማለት ነው። እናንተ መለማመድ ይኖርባችኋል እየደጋገማችሁ። ቀጣይ ደግሞ የምናገኛት የፈ ቤተሰብ ነው። የፈ ሰባተኛ ድምፅ ማለት ደግሞ ፎ ነች። ስለዚህ ንባባችን ከማን ይጀምራል? ከዚች ከፎ እንጀምራለን ማለት። ስለዚህ ፎ፣ ፍ፣ ፌ፣ ፋ፣ ፊ፣ ፉ፣ ፈ ብለን እነዚህን የፈ ቤቶችን ከመጨረሻ ወደ መጀመሪያ በእንደዚህ መንገድ ማንበብ እንችላለን ማለት ነው። ወደ መጨረሻው ስላይዳችን ስንሄድ ቀጣይ የምናገኛት የፐ ቤት ነው። የፐ ቤት መጨረሻዋ ድምፅ ደግሞ ወይም ሰባተኛዋ ድምፅ ደግሞ ፖ ነው የምንላት። ስለዚህ ፖ፣ ፕ፣ ፔ፣ ፓ፣ ፒ፣ ፑ፣ ፐ ብለን እነዚህን የፐ ቤቶችን ከመጨረሻ ወደ መጀመሪያ እንደዚህ መንገድ ማንበብ እንችላለን ማለት እንችላለን፣ መለማመድ እንችላለን ማለት ነው። ከዛ ቀጣይ የመጨረሻው ምንድነው የምናገኘው? ቨ ነው የምናገኘው። የቨ ቤተሰብ ነው። ስለዚህ ይህ ቨ ደግሞ መጨረሻው ድምፁ ማለት ሆነው ቮ ነው የሚሆነው። ስለዚህ ቮ፣ ቭ፣ ቬ፣ ቫ፣ ቪ፣ ቡ፣ ቨ ብለን እነዚህን እናነባለን ማለት ነው። ስለዚህ ከመጨረሻ ወደ መጀመሪያ ከመጨረሻ ወደ መጀመሪያ በእንደዚህ መንገድ እየደጋገማችሁ እየጻፋችሁ መለማመድ ትችላላችሁ። ከዚህ ውጭ በግል ወይም በቡድን ለመማር የምትፈልጉ በሳምንት 6 ቀን በቀን ደግሞ አንድ ሰዓት እያስጠናናችሁ ቶሎ ውጤታማ እንድንሆን እናደርጋለን። ስክሪን ላይ በተቀመጠው ስልክ ደውሉልን። ዛሬ እስከዚህ ስለተከታተላችሁኝ እጅግ አመሰግናለሁ። በቀጣይ ደግሞ በሌላ ቪዲዮ እንገናኛለን። እስከዚያ መልካም ሁሉ ከእናንተ ጋር ይሁን። መልካም ጊዜ